እየጮኸ እያለቀሰ ይኖራታል እንጂ የነን እድል የሰው ልጅ እንዴት ሊያበላሽ ይችላል? የእግዚአብሔር እጅ በማንም እጅ ወደኋላ አይመለስም። የእግዚአብሔር ዕውቀት በማንም ዕውቀት አይታጠፍም። እድላችሁን ያጣችሁ የመሰላችሁ ሰዎች የኔን እድል እንትና ወሰደ፣ የኔን እድል እንትና ቀማ፣ የኔ እድል የተበላሸው በእንትና ምክንያት ነው፣ የኔን እድል ያበላሸው እንትና ነው ብላችሁ የምታምኑ ሰዎች አስተሳሰባችሁን አስተካክሉ። ማንም ያንተን እድል ማበላሸት አይችልም። እድልን የሚሰራው ሰው አይደለማ። እግዚአብሔር የሚሰራውን እድል፣ እግዚአብሔር የሚከፍተውን በር፣ እግዚአብሔር የሚሰራውን መንገድ የሰው ልጅ እንዴት ሊያበላሽ ይችላል? እየጮኸ እያለቀሰ ይኖራታል እንጂ የነን እድል፣ እግዚአብሔር የሰጠውን ጸጋ፣ እግዚአብሔር የሰጠውን እድል፣ እግዚአብሔር የከፈተውን በር፣ እግዚአብሔር የሰጠኝን ነገር በሙሉ ሊያበላሽ የሚችል ኃይል የለም።